ሰላም ወዳጆች፣ እንደተለመደው ፎሎ ሼር አድርጉ፣ ላይክም አድርጉ፣ ለሚመለከተውም አድርሱ። ወዳጆች፣ በተለያየ ጊዜ ሶሻል ሚዲያ ስመለከት አንዳንዴም ሜንስትሪም በሚባሉ እንደ ቴሌቪዥንና ሬዲዮ ባሉ ኢትዮጵያ ውስጥም ከኢትዮጵያ ውጭም ባሉ ሚዲያዎች ስለ ኤርትራ መንግስት በተለይም ስለ ፓርቲው፣ ስለ ፕሬዝዳንቱ፣ ስለ አጠቃላይ አስተዳደሩ እየተነሳ ኤርትራ በዲክታተር መንግስት ነው የምትመራው፣ አገሩ ድሃ ነው፣ መንግስቱ ህዝቡን አደህይቷል፣ ህዝቡን እየጨቆነ ነው፣ ዲክታተር አምባገነን ነው እያሉ የሚያወሩትን አያለሁ። ከተራ ቲክቶከር ጀምሮ እስከ ታዋቂ አክቲቪስቶች ድረስ ማለት ነው፣ ኢትዮጵያኖች ማለቴ ነው። አንደኛ ደረጃ ምን አገባችሁ? ምን አገባችሁ? አምባገነን ይሁን ዲክታተር ይሁን ኤርትራ ድሃ ትሁን ሀብታም፣ ምን አገባችሁ? ምን አገባን? ህዝቡ ድሃ ሆኖ ሳለ እኛ እኮ እንደናንተ ብራችን ወይ ገንዘባችን 1:150 አይመነዘርም፣ 1:15 ነው የሚመነዘረው። ስለዚህ እኛ ጠንካሮች ሀብታሞች ነን ካለ ህዝቡ እኛ እኮ እንደናንተ የብሔር ብሔረሰብ መብት ብለን በህገ መንግስት አላስቀመጥንም፣ በአንድ ብሔር በአንድ አምባገነን ፕሬዝዳንት ጨፍልቀን ሁሉንም እየገዛን ነው ካለ፣ ምርጫ አያስፈልገንም ካለ፣ የፈረሰውን ፎቅ እንጆይ ካረገ፣ መብራት መኖር አለመኖሩ ለሱ ደንታው ካልሆነ፣ ኢንተርኔት መኖር አለመኖር ለሱ ደንታው ካልሆነ እናንተን ምን አገባችሁ? ምን አገባው ኢትዮጵያዊ? ምን አገባው ስለ ኤርትራ? ስለ ኤርትራ ደህንነት፣ ስለ ኤርትራ መንግስት አምባገነንነት፣ ስለ ኤርትራ ምርጫ አለመመረጥ፣ ስለ ፕሬዝዳንቱ 30-40 ዓመት ስልጣን ላይ መቆየት ምን አገባችሁ? ይሄንን ነገር ተራ ቲክቶከር፣ ዩቱበር ወይም የሶሻል ሚዲያ አክቲቪስት ብቻ ሳይሆን በኢትዮጵያ ፖለቲከኞችም ሲነሳ ሰምቻለሁ። እኔ ከዚህ በኋላ በዚህ ዙሪያ ምንም ባታወሩ ደስ ይለኛል። ምን አገባችሁ? ዲክታተር ይሁን ድሃ ይሁኑ፣ በመኪና ይሄዱ፣ በአህያ ይሄዱ፣ በፈረስ በጋሪ who cares? ምን አገባችሁ? ምን አገባችሁ? በቃ ህዝቡ እንጆይ ካረገ። በጥይት እግሬን ተመታሁ፣ ተቀጠቀጥኩ፣ 10-20 ዓመት ታሰርኩ፣ እምነቴን እንዳላካሄድ የኤርትራ መንግስት ከለከለኝ፣ ሳዋ አስገብቶ ቀጥቅጦ ደብድቦ መከራዬን አብልቶኝ በግድ አምልጬ መጣው ብሎ አውሮፓ ከደረሰ አሜሪካ ካናዳ ከደረሰ በኋላ አይ እንደኔ መንግስት ያለ የመላእክት ስብስብ የለም ብሎ 2% እየቆረጠ ወደ ሀገሩ ለዚሁ ዲክታተር ነው ብሎ ለአውሮፓ በስደተኝነት ያስመዘገበው መንግስት መልሶ የሚረዳ ኤርትራዊ ያለ አንተ ምን አገባ? አንቺ ምን አገባሽ? ምን አገባችሁ ስለ ኤርትራ የምታወሩ? ለምንድን ነው የምታወሩ ስለ ኤርትራ? ለምንድን ነው የምናወራው? ስራ የለንም? የእኛንስ ጉዳይ መጨረስን። እኛ ብዙ የምናወራው ብዙ የምንናገረው ነገር አለን። ለምን ስለ ፋኖ አታወራም? የአማራን ተማሪ መምህር የሚገለው ለምን ኦሮሚያ ውስጥ እየተንቀሳቀሰ የሰው በሬ የሚያርደውን ሽፍታ ስለ እሱ አታወሩ? እኔ ከዚህ በኋላ ስለ ኤርትራ ከግለሰብ ይሁን ከመንግስት መስማት እንፈልገው ጠቅላይ ሚኒስትሩን ጨምሮ በቀደም ፓርላማ ላይ እንዳስረዳን ሻዕቢያ ኤርትራ ወይም የኤርትራ መንግስት ጥይት ያስተላልፋል፣ ጥይት ያዘዋውራል፣ ክላሽ ያዘዋውራል፣ ታጣቂዎችን ይረዳል፣ ታጣቂዎችን እያሰለጠነ ኢትዮጵያ ሰላም እንዳትሆን እየሰራ ነው የሚለውን አጠናክሮ እንዲነግረን ነው ፈልገው። እሱን
እኔም ስለማቅ እዛ ስለነበርኩ ማለት ነው። እውነት መሆኑን እኔም መመስከር እችላለሁ። እሱ በዚህ ዙሪያ ነው መነጋገር ያለብን። ስለ ዲክታተርነቱ፣ ስለ ደሃ ሀብታምነቱ አይመለከተንም። እኛ ምን አገባን? ስለ መንግስት መቀየር የኤርትራ መንግስት ወይ መኖር እኛን አይመለከተንም። ህዝቡ እንጆይ ካረገው እኛ ምን አገባን? እኛ የሚያገባን እያሰለጠነ ስለሚልከው ታጣቂ፣ ጥይት ስለሚያቀብለው፣ ጠመንጃ ስለሚያቀብለው ታጣቂ ለሱ ህዝብ እንደ ህዝብ፣ መንግስት እንደ መንግስት ተባብሮ አንድ ሆኖ መልስ መስጠት መቻል አለበት። እርምጃ መውሰድ መቻል አለበት። በዚህ ዙሪያ እኛን ስለነካ ኢትዮጵያ ሰላም እንዳትሆን ስላደረገ ስለዛ ጉዳይ በቂ ማስረጃ ስጡ፣ መረጃ ስጡ። እንደሚያደርግ እኔ አሁን አንዱ ማስረጃ መረጃ ነኝ። ሻዕቢያ እንዲህ ከማድረግ ወደ ኋላ እንደማይመለስ። ከዛ በተረፈ ግን ዝም ብለን ስለዛ ሀገር ኑሮና የፖለቲካ አስተዳደር ጉንጫችንን ስናለፋ ብንል ህዝቡ ኢንጆይ ካረገው ከኢሳያስ በፊት እኔን ያስቀድመኝ ካለ ካልተናገረው፣ ካልወቀሰው፣ ካልከሰሰው እኛ ኢትዮጵያኖችን አያገባን። የሚያገባን ግን ሽፍታ ሲቀልብ፣ ሽፍታ ጥይት ጠመንጃ አስታጥቆ ሲልክ ለዚህ ተመጣጣኝ እርምጃ እንዲወስድ መንግስታችን ላይ ግፊት ማድረግ ነው። የኢትዮጵያ ጥቅሞች ለምሳሌ የባህር በር እንበለው ሌሎች ጉዳዮች ፊት ሲቆም እሱን ለማስወገድ መጣር ነው፣ አንድ ላይ ሆኖ ታሴት። ከዛ በተረፈ ኤርትራ ደሃ ናት፣ ሻዕቢያ ዲክታተር ነው፣ ሰው ያስራል፣ ሰው እንዲህ ያደርጋል። ህዝቡ ከፈለገው ይሰራው። ህዝቡ እርዱን ካለ ልንረዳ እንችላለን እንደ ማንኛውም የዓለም ህዝብ። ከዛ በተረፈ ስለ ሻዕቢያ እያወሩ መዋል ትርጉም አልባ ነው። ስለ ሀገራቸው ጉዳይ ማለት ነው። እኛም በሚመለከት የሚያራምደውን ፖሊሲ የሚከተለውን አቅጣጫ እያየን ግን ተመጣጣኝ እርምጃ ወስዶ ማስታገስ ያስፈልጋል። መንግስት ይህንን ነው ሊነግረን የሚገባው እንጂ እዛ ሀገር ስላለ ጉዳይ አይመለከተንም። ዛሬ ማታ በዚህ ዙሪያ ነው የምንወያየው ወዳጆች። ስለዚህ ፎሎ ካረጋችሁ ይሄ ውይይት ቀጥታ እናንተ ጋር ይደርሳል። ተሳትፋችሁ ሀሳባችሁ ልትገልጹ ትችላላችሁ። ለሁሉም ክፍት ነው። ስለዚህ ፎሎ አድርጉ፣ ለሌሎች እንዲደርስም ሼር አድርጉ። ገለቶማ አመሰግናለሁ። የቀነለይ ቴንክ ዩ